ከየትኛው ቤተ እምነት ነህ? እምነት የለኝም። አስቀድሜ በፊትም ገልጬ ነበረ። በፊት ስገባም እምነት የለኝም። ግን ከሰማሁትና የተወሰነ ካየሁት አንጻር ቁርአን ላይ ጥያቄ ስላለኝ ነው። እሺ ቀጥልሽ። ጥያቄ ምንድን ነው? የእስልምና መሰረቱ እንደተረዳው ከሆነ ቁርአን ያላህ ቃል ነው። ያ ቃል ደግሞ በጅብሪል አማካኝነት ለነብዩ ተሰጥቷል። ነብያችሁ ነብዩ መሐመድ የሰጡንን የተናገሩን ነገር መፈጸም በእምነት ውስጥ የመጀመሪያው እንደ መሰረት መነሻ ወይም ደግሞ ያንን ማድረግ ነው የሚጠበቅብን። የእስልምና መሰረቱ ነብዩን አድርጎ ያለውን ማድረግ የታዘዝኩትን ማለት ነው። እንደዛ ነው። መልካም። ስለዚህ ከነብዩ መሐመድ ቃል ውጭ መውጣት እችላለሁ ወይንስ በፍጹም ከቃላቸው ማለፍ አልችልም? ትእዛዛቶች ለሁለት ይከፈላሉ። አንደኛ ግዴታ ይሆናል ዋጅብ ብለን የምንጠራው፣ ሁለተኛ ደግሞ ሱና ወይንም ግዴታ ያልሆነ ተግባር አለ። ያን ግዴታ ተግባር ለምን አልፈጸምክም ተብለህ አትጠየቅም። ለምሳሌ ከአንድ በላይ ማግባት ሱና ነው። ሰውየው አይን ያላገባም ቢል መብት ነው፣ ችግር የለውም። የግዴታ ያንን 4 የሚለውን እስካልፈጸምክ ድረስ አልተከተልክም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይባልም። ልክ ነው። በቀን 5 ጊዜ መስገድ ግዴታ ነው። ከዚያ በላይ መስገድ ደግሞ ፈቃድ ነው። ከፈለገ ይስገድ። ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ ነበር። የግዴታ እርሳቸው የፈጸሙትን ሁሉ ካልፈጸመ ሰውየው ከእስልምና ይወጣል ወይም እስልምናን አልጠበቀም ሊባል አይችልም ነው። ያን የሚባለው መቼ ነው? ግዴታ የሆኑን ተግባራቶች እየቻለ አልሰራም ብሎ ሲቆጠብ ጊዜ ነው። ያ ነው። እሺ፣ ስለዚህ እንደዛ ከሆነ ቁርአናችሁ እንደሚናገረው የተብራራና ግልጽ ነው። ስለዚህ እንደ ተፍሲር ወይ ደግሞ ሌሎች አይነት መጽሐፍቶች ከቁርአን ጋር በአንድነት እንዲጠሩና እንዲቀበሉ ሰዎች ያደረጋቸው ቁርአኑ ማብራራት ሳይችል ነው ወይንስ የነብዩ መሐመድን ትእዛዝ መጣስ አይሆንም? ምናልባት የአላህን ትእዛዝ መጣስ አይሆንም? እኛ ከቁርአንና ከሐዲስ ጋር የምናስተካክለው ምንም አይነት የሰው መጽሐፍ የለንም። ነገር ግን ያ የቁርአንና ሐዲስን የሚያብራራ ከሆነ ያንን ማብራሪያ እንደ ማብራሪያነት እንቀበለዋለን እንጂ ከአምላክ ዘንድ የመጣን ቃል ከሰው ቃል ጋር የምናስተካክለው ምንም አይነት መጽሐፍ የለንም። ስለዚህ ነብዩ መሐመድ ሌሎች መጽሐፍቶችን እንድንቀበል ፈቅደዋል። ከቁርአንና ከሐዲስ ጋር መከተል የምፈልገው ነብዩ ቁርአንና ሐዲስን ተከተል በቂ ነው። ቁርአንና ሐዲስን በቂ ነው። እሱን ተከተል። ቁርአንና ሐዲስ የገባህን ነገራቶች የሚያብራሩልህ የሆኑ የተፍሲር መጽሐፍቶች፣ ተፍሲር ማለት ከቁርአን የሚወጣ የሆነ ትርጓሜ አይደለም። በዚያው በቁርአን ላይ ተመስርተው የሚተረጎም ትርጓሜ ነው። ከዚያ ጋር ግን የሚወጣና የሚጋጭ ከሆነ በፍጹም አንቀበለውም። የሰው ንግግር ከቁርአንና ከሐዲስ ውጭ የወጣ ከሆነ በፍጹም አንቀበላቸውም። ጥሩ። ስለዚህ እንዲህ እናድርግ። ቁርአን የአላህ ቃል ነው። ያም የአላህ ቃል በጅብሪል አማካኝነት በነብዩ መሐመድ ተጽፏል። ስለዚህ አሁን የምትለው ሐዲስ የሚባለው በነብዩ መሐመድ የአላህ ቃል ሆኖ በነብዩ መሐመድ በጅብሪል አማካኝነት የተጻፈውን ነው፣ ከሱ በኋላ የመጣ ነው። ሐዲስ ከአላህ ዘንድ ነው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ማነው በመልአኩ ገብርኤል በኩል መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ የሆነ ቃል ነው። ሐዲስም ቁርአን የምንለው ማለት ነው። ቁርአንም ሐዲስም ከአላህ ነው። ከራሳቸው በፍጹም አልተናገሩም። ጥሩ፣ መልካም። ስለዚህ ከዚህ ውጭ ያሉትን አያስፈልጉኝም ማለት ነው። እንደዚህን ከተጠቀምኩ አይደል? አያስፈልግም። ቁርአን በራሱ ያብራራል። ሌላ ምንም መጽሐፍ ሳይጨምር ራሱን ችሎ ሁሉም መልስ ይዟል ብለህ ታምናለህ? መጠየቅ የምችለው ማንኛውም ነገር ሊመልስልኝ ይችላል በተገለጸው ልክ ማለት ነው።
ባለው ውስጡ ቁርአን ሁሉም ይዘ ስለዚህ ሊያብራራልኝ ይችላል። ታብራራልኛለህ ማለት ነው። አንድ ሁለት ጥያቄዎች ብጠይቅህ ከቁርአን ውጭ ሳትሄድ በቁርአን ብቻ መልስ ትሰጠኛለህ ማለት ነው። ለራሴ ጥያቄ ያመጣልኝን ነው የወሰድኩት። ስለዚህ አንድ ምዕራፍ አለ 111ን ታውቀዋለህ ብዬ አስባለሁ። ዝም ብዬ ማንኛውን ነው ግን ዝም ብዬ ፊት ለፊት ከመጣልኝ ከያዝኳቸው መሀል ነው የምጠይቅህ። ሱረቱል አልማሳድ የሚለው 101 የአቡለሀብ ምናምን እጆች የሚል አለ አይደለ? የአቡለሀብ እጆች አቡለሀብ ማን ነው? ስነ ጥያቄ ለምን ሳነብ ግራ ስለገባኝ ነው። ቁርአን ላይ ስለ አቡለሀብ ምንም የሚገልጽልኝ ነገር ስላላገኘው። የህይወት ታሪኩ ይፈልገህ ነው? ማንኛውም ነገር የህይወት ታሪኩ ፈልገህ ከሆነ ቁርአን የሰዎችን የህይወት ታሪክ የያዘ መዝገብ የቂሬ መጽሐፍ አይደለም። ስለዚህ ቁርአን ላይ የለም ማለት ያውቃል እንጂ የሰዎችን የህይወት ታሪክ የያዘ የመዝገብ መጽሐፍ ወይም የቂሬ መጽሐፍ አይደለም። ኩቱብ ታሪክ አሉ፣ የታሪክ መጽሐፎች አሉ። የሰውየውን የህይወት ታሪክ አቡለሀብን ማወቅ ፈልገህ ከሆነ ስለ አቡለሀብ የታሪክ መጽሐፎች ይነግረዋል። ግን ማን ነው እዚያ ቦታ ላይ አቡለሀብ ምን እንደሆነ በስራው ምን እንደሆነ እዚያ ላይ ተገልጿል። አላህን የገለጸው በመሐመድ አማካኝነት ገልጾታል ወይንስ እዛ አቡለሀብ እዛው ከስራዎቹ መካከል ምን እንደሆኑ ስራውን ሙሉ ቁርአን ላይ አላህ ሱብሓነሁ ወተዓላ ገልጾታል። ክህደት ነው አንደኛው ስራው። ስለዚህ እነዚያ የካዱ ሰዎች ወደ እሳት እንደሚገቡ ደግሞ እዛ ሱረቱል ማነው መሰድ ላይ ተናገረ። ቁርአን ላይ ልታሳየኝ ትችላለህ ወይንስ ከቁርአን ውጭ ነው? ቁርአን ውስጥ ነው እንጂ ከሃዲያኖች ወዴት እንደሚካሄድ እንደሆነ እዛው ላይ ቁርአን ላይ ነው የምናወራው ብዬ ስላሰብኩ ነው። ቁርአን ላይ ብቻ ነው የትም አልሄድም። ምን እነዚህን የከፈሩ ቢላሂ ኪታብ ወልሙሽሪክ እዛው ከፍ ብለህ ስታነበው ጊዜ እርሱ ከአጋሪዎች መካከል እንደሆኑና የእሳት ሰዎች ማን የት እንደሚሄድ እዛው ላይ ደግሞ ወደ እሳት እንደሚሄድ ይናገራልሽ። አቡለሀብ የሚለው እዛ ጋር ብቻ ነው ስሙ የተጠቀሰው። ስም ላይ ነው እንዳሁንም ጥያቄ። የሰውየን የህይወት ታሪክ ፈልገህ ከሆነ ቁርአን የሰዎችን የህይወት ታሪክ ይዞ የመጣ መጽሐፍ አይደለም። ገባኝ። ስለዚህ ታሪክን አይናገር የእያንዳንዱ ሰው እንዳለ የአቡለሀብ የወሊድ ብን ሙጊራ ምና የሰው የህይወት ታሪክ ሙሉ ካልያዘ ልትቀበለው አትችልም ማለት ነው አይደለም? ማን ይሄን መስፈርት የሰጠ? ማንም መስፈርቱን አይሰጠኝም። ለነገር ግን ያ ሰው ራሱ ሰው ለመሆኑ እኮ መግለጫ ያስፈልገዋል አይደል እንዴ? ዝም ብሎ ስም ስለሰፈር አይደለም። ነብዩ መሐመድ ከተባለ ነብዩ መሐመድ ማናቸው? በምን ልወቅና በምን ለወቅና ነብይ መሆናቸውን? እሺ የአንድ ነብይ የነብይነቱን መስፈርት ምን ምን ናቸው እንድትቀበል የሚያደርጉ? አሁን ነብይነቱ እንዴት ነው ማወቅ የምችለው ሲል አንድ ሰው መቼም የነብያትን መስፈርት ስለሚያውቅ ነው። የነብይን መስፈርት እስኪ ንገረኝ፣ እንዴት እንድትቀበላቸው ዘንድ እንድናገዘህ እንድንመልስልህ የነብይነታቸው እንድትቀበል የሚያደርግህ ምን ምን መስፈርቶች ናቸው?
አላውቅም፣ ግን እንዲሁ የራሴን ሀሳብ ሊሰጥ ይችላለሁ። ሳታውቅ ሀሳብህን ልትሰጠን ነው? እሺ ችግር የለም። እሺ ምክንያቱም እየጠየቅኩ ነው እኮ አንተ መልሰህ ስለጠየቀኝ ነው። ምንድን ነው መሰለህ ነቢይነትን እንዴት ሊቀበል ይችላል ያለ ሰው ነቢያትን እንድናቀርብበት አንድ ነቢይነቱን እንዴት ልቀበል እችላለሁኝ ያለ ሰው ያን ነቢይነቱን አንተ እንድትቀበል እንድናደርግህ ዘንድ እንድትቀበልበት የሚያደርጉህን መስፈርቶች ታስቀምጣለህ። ይሄን ካገኘሁኝ የነቢይነት መስፈርቶች ናቸውና እዛ ይሄ ካየሁበት በእርሱ ላይ እነዚህን ካየሁበት እቀበላለሁ ትላለህ። እነዚህ ያለ ለምን እኔ ቁርአኑ ራሱ ለምን መስፈርቱን አይነግረኝም? አንተ የነቢያትን ቁርአኑ ለምን አይነግረኝም? አምላክ ራሱ የአንድ ነቢይ የነቢይነቱ መስፈርት ለመረጋገጥ የእያንዳንዱን የህዝቡን የህይወት ታሪክ መጽሐፉ ላይ መመዝገብ አለበት ያለህ ማን ነው? ይህንን መሰረት ያስቀምጠልን። የታሪካቸው የህይወት ታሪክ አሁን የሰዎችን ሁሉ እዛ መኖር አለበት እያለ ነው። መልካም። ታዲያ በምንድን ነው መጽሐፉ ላይ ካልተገለጠ? ማንኛውም ሰው እኮ የማንኛውም ስም ሊሰፍር ይችላል። ኦኬ፣ ነብዩ ታሪክና ስብዕና መጽሐፉ ላይ ካልተገለጠ በምን ላውቀው እችላለሁ? እንዴት ሊታወቅ ይችላል? አሁን አንተ አምላክ የለም ብለህ የምታምን ስለሆንክ እንደነገርከኝ መጀመሪያ የምንጀምረው ስለምንድን ነው? ስለ አምላክ ነው። ስለዚህ አሁን አንተ አምላክ አለ ወይንስ የለም? አለ ብዬ ከማምኑት አንዱ ነኝ። ግን የትኛው እምነት ነው ትክክለኛ ለሚለው ነው ወደ እምነት ጥያቄዎች እየመጣ ያለሁት። እሺ፣ አምላክ አለ ብለህ ታምናለህ። አምላክ መኖሩ እንዴት ልታምን ቻልክ? በምን አመንክ? በምን መሰረት? ምክንያቱም በምታየው ነገር፣ አንደኛ በምሰማው ነገር ነው። በጣም የተለያዩ ብዙ እምነቶች አሉ ዓለም ላይ። ስለዚህ ይሄ ሁላ ሰው የሚያምነው አለ የሚለውን ሀሳቡን ይዘዋል። ከዛ ውጭ እኔ ራሴ እንዴት መጣው ብዬ ራሴን እጠይቃለሁ። ከየት መጣው? እንዴት መጣው? ወዴት ነው? ተቋረጥኩ። ሰዎች ዓለም ይሰማል። በርካታ ሃይማኖቶች ስላሉ ምድር ላይ የዛኔ አምላክ እንዳለ ያወቀው በእነሱ ከዛ አንጻር ይህ መስፈርት ከየት ነው ያገኘው? ሰዎች በርካታ ሃይማኖቶች ስላሉ ምድር ላይ በቃ አምላክ እንዳላወቅኩት በዛ ነው አለው ይሰማል። አሁን እሱ ግን መጀመሪያ ክርስቶስ አምላክ እንዳለ